ትብለጥ አለሙ ለማርያም ተክለው በቅርብ ጊዜ መስማር ጠጣች። ከዚህ ስራ በጣም አድካሚው ምን ማድረግ ነው? ስራዎችን ሰርተሽ ከጨረስሽ በኋላ የሚሰማሽ ስሜት ምንድን ነው? ምን ያህል እግዚአብሔር እጅን እንደባረከሽ ይሰማል። በጣም በጣም ደስታ በጣም ጉጉቴ አንድ ስራ ጀምሬ እስኪያልቅ ድረስ ያለው ማለት ነው። ከዚህ በላይ በአዳዲስ ኤክስፐሪመንት እመጣለሁ ብለሽ ታስቢያለሽ? አሁን ቀጣይ ደግሞ ከዚህ ከመቀጠቀጠው እንዴት መውጣት ፈልጋለሁ። ቀጣይ ደግሞ ከዳንቴል ጋር ከሽቦ ጋር ተያይዞ ደግሞ ስክልፕቸር መስራት ቅርጻ ቅርጽ የሚባለው ነገር ላይ በደንብ መስራት ሌላ የባልታየ ዳይሜንሽን ነው። ይህን ስራ ግን ሰልችቶሽ አያውቅም? በቃ ደከመኝ ይቅር ምናምን ብለሽ አታውቂም? በዚህኛው ኤግዚቢሽን ብቻ ሳይሆን ይሄ መስራቱ ተስፋ አስቆርጦሽ አያውቅም? ፕሮጀክት ማድረግ መስራት ነው ነገር እንደው በደከመኝ ሰዓት መስራት ነው ይስራ ዳንስ ይስራ ተሰራው ሁሌም ደግሞ የሚገባው ሁሌም ምክንያቱም በሌላ ስራ ኢነርጂ ጨርሼ ነው ውጭ ወጥቼ በሌላ ነገር ኢነርጂ አንቆ ስለምገባ እዚህኛው ስራ ላይ ሰማራ እንደ ሪፍሬሽመንት ነው የምጠቀመው ለመዝናኛ የምጠቀመው ግን አድካሚ ነው የሚያደክም ፓርት ነው እንዳልኩሽ ሚስማር በቀጥቀጡ ፓርት በጣም ያደክማል የሚስማሩ ፓርት በጣም ሰውነትሽ ስለሚዝል የሚመታልሽ ሁላ ሰው በታገኝ በጣም ደስ ይልሻል ሴት ጋር ትንሽ ከጥፍርሽ ጋር ምን አይሆንም እና ትንሽ እሱ ነገር ነው እንጂ ከዛ ውጪ በጣም ደስተኛ ነኝ አብሶ የተመታ ካለኝ አረብስማ እንደኔ ደስተኛ ነኝ የተመታ ካለኝ በቃ ፈታይዝም ላይ ታዲሽ ትብሊን በዚህ በአርቱ ስራ ከአመታት በኋላ እንዴት እንጠቀም ያስቀኝ አመት ባይሞላውም አሳያችኋለሁ ነው መስቀው ያለሽ የዓለማትን እየዞርኩኝ አንዴ ፓሪስ አንዴ ሮም አንዴ ዩኤስ እያልኩኝ እንግዲህ እያሳየሁኝ ጠብቂ አሜን መጀመሪያው ተጀምሮም የለ ሁለተኛውን እዚህ እያሳየን ነው ሶስተኛው ደግሞ ድንግል ማርያም ተቀለች እኔ ከመስራት በኋላ አንዳንዴ ስለ ስራ ታስብ አንድ የሚሰማኝ ስሜት አለ ትስሞች 30 ደቂቃ ወይም 20 ደቂቃ ከፍለሽ አልገባል እንጥና ለስራ ምን ይመስለኛል ወዘልክ ይሄ ከጉራጌነት ጋር ይያዛል ይሄ ማርች ኤት ደግሞ በጣም በብዙ ድካም ውስጥ በብዙ ህመም ውስጥ ሆነሽ የሰራሻቸው ያወጣሻቸው ስራዎች ናቸውና ምን ተሰማሽ? በጣም ማርች ኤት ላይ የእውነት ራሴ ይተከምበት የእውነት ይሄ ስራ ድንገት ባጋጣሚ ነው እንግዲህ ትዝ ይልሽ ከነበረ የኳታር ስራ መጥቶ ኳታርን ስራ ነንስቶ ጧትና ማታ ከስራ ጋር ተሰርቶ እንደምንም እሱን አሳልቼ መጥቼ ደግሞ እንደ አዲስ ከ00 ተነስቶ ሙሉ አዲስ ስራ መስራት ማለት ትልቅ ኢነርጂ ይጠይቃል በጣም ትልቅ በዛ ላይ ደግሞ ቋሚ ስራ ነው ሌላ ስራ ነው እና ትልቁን ራሴን የፈተንኩበት ጊዜ ብዬ የምለው ይሄ ጊዜ ነው የቀድሞ የማርች ኤቱ ከመሰራቱ በፊት የቀድሞ ኤግዚቢሽን በጣም አድክሞኝ ነበር የዛ ድካም ደግሞ ከሰውነቴ ሳይወጣ ሳላርፍበት ሳልዝናና እንደገና ወደ ስራ ለመመለስ
ተመለስኩ። ስራ ላይ ደግሞ በጣም ያደክም ነበር። ከዛ ደግሞ እንደገና ደግሞ ወደዚህ ነው ስመጣ በጣም አስቸጋሪ ነው። ከስዕሎች ውስጥ የአንቺ ስትሪንግዝ ምናምን አለበት ማለት ነው። በጣም ለዛም ነው የምደሰትበት። አሁን ለምሳሌ ካለቀ በኋላ ስራዎችን ስመለከታቸው በጣም ደስተኛ መሆንበት ነገር በጣም በብዙ ድካም ውስጥ ስለምሰራቸው ያሳሱኛል። እና ደግሞ የኔ ፍሬ መሆናቸው በራሱ ደግሞ ያስደስተኛል። እና ከዛ አንጻር በጣም ያስለኛል። በነገራችን ላይ እግዚአብሔር ፈቅዶ እውነት ነኝ እነዚህ ስራዎች እየሰራ ያለው ስላለው ግን ከዚህም የተሻሉ ስራዎች እንዳልሰራ ግን በጣም ከፍተኛ አምሮች በርካታ ሀሳቦች አሉ። ኤክስፐሪመንት ማድረግ የምፈልጋቸው በርካታ ሀሳቦች አሉ። አንድ ቀን እነዛ ሀሳቦች በደንብ ኤክስፐሪመንት አድርጊያቸው በጣም በቃ ይሄ የእንትና ተች ተብዬ የራሴ ከለር ኖሩን የሆነ ዘመን ላይ የምታወስ አርቲስት ሆነስ ባላ ሌጀንድ ደስ የሚለኝ ነገር አሁን ለምሳሌ በጣም ይህ ስራ ስትሰሪ ያው ወጪ አለው። ብዙ ነገሩ ወጪ ነው። ሸጥ ካልሸጥኩ ግን አሳስቦኛል። እሺ በተቻለ መጠን ከደሞዝ ሁላ ነው ከኖርማል ደሞዝ ሁላ ነው እየወሳሰድኩ ወደዚህ የምሰራውና ይህ ስራ ላይ እውነት ወደፊት እግዚአብሔር ፈቅዶ በደንብ ሻይን አድርጌበት እግዚአብሔር ይከሰኛል ብዬ አስባለሁ። ግን እስካሁን ባለው ስራ ግን ድካም አለው ምናምን በቃ የሆነ አዋርድ ብዬ የማስበው እንደውም ሌላ ሀገር ላይ ሄጄ ማሳየት ያለዋት እንጂ አብዛኛው ድካም አለ። አብዛኛው ምንም በቃ እንጃ ሪሊፍ የለውም። ግን እንዳልኩሽ ለኔ ሃፒ የሚያደርገኝ ነገር ሰርቼ ስጨርስ ያለው ስሜት ነው። ያለው ስሜት በጣም ደግሞ በአንድ ነገር አንድ የሰራ ብዬ በቃኝ አይደለም ነን ስቶፕ ነው መስራት ያምረኝ። ምክንያቱም ይሄ ወጣትነት አታገኙ፣ ይሄ ጉልበት አታገኙ፣ ይሄ ጤና አታገኙ። ባለሽበት ሰዓት ላይ አጥንሽ በፈቀደ ሰዓት ላይ መስራት ጥሩ ነው። እንደዚህ አይነት ስራ የሚሰሩ ሰዎች ደግሞ ሰፖርት የሚያደርጉ ሰዎች በጣም ጎበዞች ናቸው። በጣም እኔ ለምሳሌ ይሄንን ስራ ስሰራ ምን ጊዜ ተቆም የማይለኝ አንድ ሰፖርት የሚያደርገኝ ወዳጅ አለ ፈለቀ። በጣም አመሰግናለሁ። ሰው እንደ ታላቅ ወንድም እጄን ይዞ በብዙ ነገር እኔ በቃ ስዝን በርቺ እንደማርጊ ነው እያለ ከጎኔ በቃ እንዲታትር የሚያደርገኝ በጣም የምወደው የማከብረው ሰው ነው። እሱ እግዚአብሔር እድሜውን ያርዝምልኝ። እና ባሻገር ግን ያው ማርያም ነው ጊዜም ረዳቴ ናት። ጊዜም ታደሷ ምን የለም እኔ ጋር ምንም ነገር እሷን ጠይቂያት ነው ምንም ነገር በእሷ ጸሎት ነው የእውነት በእሷ አማላጅነት ነው በእሷ ፈቃድ ነው አንደበት ያጠፋም እና መሪቴን ከልብ አመሰግናታለሁ። ሁሌም አመሰግናታለሁ። ሁሌም እጠራታለሁ። አይኖ ከዚህ በላይ እንደምትከብረኝ ግን እሷ ታምር ነው ታስቶታለች ስለማረከችው በስት እናመሰግናለን። በእውነት ከልብ ነው የማመሰግነው። ለዚህ ሚኒ ዶክመንተሪ በመስራትሽ ከሌላው